ወንድ ድንግል መሆኑን የምታውቁበት የመጀመሪያ መንገድ ቶሎ ከጨረሰ ነው። ማን ነው እንደዛ ብሎ ይነገራችሁ? እውነት ነው። የመጀመሪያ ጊዜ ግንኙነት አንድ ወንድ ሲያደርግ ቶሎ መጨረስ ሊኖረው ይችላል። የመጀመሪያ ጊዜ ባይኖር ራሱ በፊት ግንኙነት ካደረገበት በጣም ረጅም ጊዜ ቆይቶ ግንኙነት ካደረገ የቶሎ መጨረስ ችግር ይፈጠርበታል ማለት ነው። ግን አንድ ወንድ ቶሎ ጨረሰ ማለት ከዚህ በፊት ኤክስፒሪየንስ የለውም ወይም ድንግል ነው ማለት አይደለም። በጣም ኤክስፒሪየንስ ያለው ብዙ አይነት ግንኙነት የሚያደርጉ ወንዶች ራሳቸው ቶሎ መጨረስ ሊያጋጥማቸው ይችላል። ሆርሞኖች ሊዛቡ ይችላሉ፣ ነርቭ ላይ ያሉ ችግሮች ሊፈጠሩ ይችላሉ፣ ሳይኮሎጂካል ላይ ያሉ ነገሮች ሊፈጠሩ ይችላሉ። እና ቶሎ መጨረስ የሆርሞናትና የነርቭ መዛባት ችግሮች ሊሆኑ ይችላሉ እንጂ የድንግልና ወይም ኤክስፒሪየንስ የለውም የሚባልበት ምልክት አይደለም። ማንኛውም አይነት የቶሎ መጨረስ፣ የብልት አለመቆም ችግርና ሌሎች ነገሮች እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝና መታከም ትችላላችሁ። አለው ጠብቃችኋለሁ። ባይ ባይ።